السلام عليكم ورحمة الله وبركاته. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا رب. املأ فراغ فيما يلي بوضع الكلمات مناسبات من الكلمات التالية. እዚህ ጋር ዝርዝር አምጥቶልናል። እነዚህ جميل وسخ مفتوح حار ثقيل خفيف حجر قمر منديل باب ورق لبن እነዚህን አዛምዱ ተስማሚ ከሆነው ነገር ጋር አዛምዱ ይለናል። طيب الحجر قدرا الحجر حجر ثقيل الحجر ثقيل الباب مفتوح قمر جميل المنديل وسخ منديل وسخ الورق خفيف اللبن حار በዚህ መልኩ እናዛምዳለን ማለት ተስማሚ የሆነው አዛምዱ ስለሆነ ታች ላይ املأ الفراغ فيما يلي بوضع الكلمات مناسبة ለነዚህ ተታች ለተዘረዘሩት ቃላቶች ተስማሚ የሆነ ነገር አስገባ። ነظيف مكسور بارد قريب بعيد واقف جالس كبير قديم مثل النظيف نظيف لميلو القميص نظيف المنديل نظيف البيت نظيف ንጹህ ለሆነ ነገር የምንጠቀምበት ቃል ማለት ነው። ነظيፍ ይህ ስሙን ጠርተን ነظيፍ ነው ንጹህ ነው እንላለን። መክሱር الباب مكسور القلم مكسور الكرسي مكسور ኩርሲዩ ሰባራ ነው። ቀለሙ እስክሪብቶ ሰባራ ነው። አሰሪሩ መክሱር ስሪሩ አልጋውም ሰባራ ነው እንላለን። ባሪጥ ስንል ቀዝቃዛ ነገር አልማኡ ባሪጥ ውሃው ቀዝቃዛ ነው። አልጀው ባሪጥ አየሩ ባሪጥ ቀዝቃዛ ነው። አልጀው ባሪጥ ቀሪብ ቀሪብ ስንል አልመስጅዱ ቀሪብ አልበይቱ ቀሪብ አልመድረሰቱ ቀሪብ እንላለን ማለት ነው። ቅርብ ለሆነ ነገር የምናመለክተው بعيد بعيد البيت بعيد المدرسة بعيد المستشفى بعيد مستشفى ሩቅ ነው። ቤቱ ሩቅ ነው እንላለን። واقف واقف الرجل واقف الطالب واقف المدرس واقف ለቆመ ነገር የምንጠቀመው ቃል ነው ማለት ነው። ዋቅፍ ተማሪው ቁሟል፣ አስተማሪው ቁሟል፣ ሰውየው ቁሟል እንላለን። ጃሊስ الرجل جالس الطالب جالس المدرس جالس الإمام جالس ተማሪው ቁጭ ብሏል፣ አስተማሪው ቁጭ ብሏል፣ ኢማሙ ቁጭ ብሏል፣ ሰውየው ቁጭ ብሏል። ከቢር الرجل كبير الجمل كبير البيت كبير المسجد كبير الحجر كبير ትልልቅ የሆኑ ነገሮች መገለጫ ቤቱ ትልቅ ነው፣ መስጂዱ ትልቅ ነው፣ ድንጋዩ ትልቅ ነው፣ ግመሉ ትልቅ ነው። ከዛሊክ ቀዲም የቆየ ነገር የምንገልጽበት ቃል ቀዲም ስንል ለምሳሌ الكتاب قديم القلم جديد ከላይ
አልኪታቡ ጀዲድ አልቀለሙ ቀዲም ምሳሌ እንዳየን አስታውሳለሁኝ። የቆየን ነገር የምናመለክትበት ቃል ነው። አልበይቱ ቀዲም የቆየ ቤት ነው። አልመስጅዱ አልመድረሰቱ ትምህርት ቤቱ መስጅዱ የቆየ ናቸው ብለን ለመግለጽ። ጀዲድ አሰያረቱ ጀዲድ አልበይቱ ጀዲድ አልቀሚሱ ጀዲድ አልኪታቡ ጀዲድ አዳዲስ ነገራቶች የምንጠቀምበት ቃል። አልከሊመቱ ጀዲዳ አዳዲስ ቃላቶች አልቀመር አልጀዲድ አልቀዲም ነዚፍ ሐር ባሪድ። ቀመር ጨረቃ፣ ጀዲድ አዲስ፣ ቀዲም የቆየ፣ ነዚፍ ንጹህ፣ ሐር ትኩስ፣ ባሪድ ቀዝቃዛ፣ ሰጊር ትንሽ፣ ከቢር ትልቅ፣ መፍቱህ ክፍት፣ መክሱር ሰባራ፣ ሰቂል ከባድ፣ ኸፊፍ ቀላል፣ ጀሚል ቆንጆ፣ ዋቂፍ የቆመ ወይም ቆመ፣ ጃሊስ ተቀመጠ ወይም የተቀመጠ። ነጅም ስለ ኮከብ እያወራን ነው። ነጅም ስንል ደግሞ ፊት ለፊታችን እያየ ነው ያለ ነው። ነጅም አለ ማለት ኮከብ አለ ማለት ነው። አዲክ ስንል አሊፍና ላም ስንጨምርበት ኻስ የሆነ ነገር ፊት ለፊት ላይ የምናየው ዲክ አለ ማለት ነው። ረጁል ሰውየው፣ አረጁሉ ሰውየው፣ ረጁል ሰው ነው። አረጁሉ ሰውየው። ረጁል የሚለው ረጁል ተለቅ ያሉ ወንዶች የሚገለጥበት ሲሆን ደግሞ እንዴት መሰላቸው? ሁሉም ሰው ረጃል አይባልም። ለምሳሌ እኔ በጣም የምወዳቸው ረጁል የተጠቀመበት አለ ቁርአን ላይ ሱረቱል ያሲን ላይ ምን ይላል? ወጃአ ረጁሉ ሚን አቅሰል መዲነት ይላል። እነዛን ነቢያቶችን ሊያሰቃዩ ያሰቡ ህዝቦችን ሊያስጠነቅቅ መጣ። ሰውየው ሪጃል ነው። ሪጃል ሱረቱ ኑር ላይ ሪጃሉን ላ ቱልሂሂም ቲጃረቱ ወላ በይዑን አን ዚክሪላህ ይላል። አላህን ከማውሳት ከማወደስ ቲጃራቸው ንግዳቸው አያታልላቸው። ሰላታቸውን ጠንቅቀው ይሰግዳሉ። እነሱ ለእኔ ወንዶች ናቸው። ያ ሙሳ አለይሂ ሰላምን ሊያድነው የመጣው ሰውዬ ከዚህ ሂድ ሊገሉ ይፈልጋሉ። ወንዶች ናቸው ለእኔ በጣም የምወዳቸው። ሲቀጥል ሪጃል እንደዚህ ለትናንሽ ልጆች ሲጠቀሙት ልትሰሙት ትችላላችሁ። አረብ ሀገር ላይ ያሉት ወላሂ አንተ ሪጃል ይላሉ። ለምን ምንድን ነው አንተ የሚገርም ስራ ሰርተሃል፣ ጎበዝ ነህ ለማለት ለአድናቆትም የሚሆን የሚጠቀሙት ቃል ነው ማለት ነው። ረጁል ማለት ጠንከር ላሉ ትላልቅ ሰዎች የሚጠቀሙት ቃል ነው። ጣሊብ ተማሪ ነው። ተማሪው ስለ አንድ ተማሪ እያወራን ነው ማለት ነው። ቀጣይ ነጅሙ በዒድ ኮከቡ ሩቅ ነው። ረጁሉ ዋቂፍ ሰውየው ቁሟል ወይም ወንድየው ቁሟል። ሱካሩ ሒሉ ሱካሩ ጣፋጭ ነው። አጣሊቡ መሪድ ተማሪው ታሟል። አላህ ይሽፍ። አዲኩ ጀሚል ዶሮ ቆንጆ ነው። አዲኩ ጀሚል ዶሮ ቆንጆ ነው። ደፍተሩ ጀዲድ ደፍተሩ አዲስ ነው። ቲጃሩ ቀኒ ነጋዴው ሀብታም ነው። ዱካኑ መፍቱሕ ዱካን በቃላ ማለት ነው። በአረበኛ ሲተረጎም በቃላ ነው። ሰፈር ውስጥ የሚከፈቱ ትንንሽ ዱካኖች በቃላዎች ዱካን ይባላሉ። ሱቅ ነው። ትልልቅ ሱቆች ሱቅ ነው የሚባሉት። ዱካን ግን በሰፈር ውስጥ የሚከፈቱ ትናንሽ ዱካኖች ዱካን ነው የሚባሉት። በቃላዎች ዱካን ይባላሉ። ዱኻን ሲጋራ ነው። ዱኻን ሳይሆን
ዱካኑ መፍቱህ የአንድ በቃላ ክፍት ነው አልተዘጋም ያስይዘናል። አልወለዱ ፈቂር ላ የጉኒክ ልጁ ድሃ ነው። ልጁ ድሃ ነው። ቱፋሀቱ ለዚዝ አፕሉ ጣፋጭ ነው፣ ይጣፍጣል፣ ጣፋጭ ነው። ጠቢቡ ጠዊሉን ወልመሪዱ ቀሲሩን። ጠቢቡ ጠዊል ዶክተሩ ረዥም ነው። ወልመሪዱ ታማሚው ደግሞ ቀሲሩን አጭር ነው። ዋው አጢፋ ትባላለች፣ የምታያይዝ ናት። ለምሳሌ ዶክተሩ ረዥም ነው፣ ታማሚው ደግሞ ቀሲር ነው፣ አጭር ነው። ሁለቱም በአንድ ታያይዛለች ማለት ነው። ለዛሬ እዚህ ጋር ይበቃናል። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።